ነገ ጠይቃቸው ሀብታም አይደለም። ኧረ አይደለም ኧረ አይደለም ያው ስራ አይቻልም። አይ ባይዘው ደሃ ነኝ ብያለሁ። ከድሮ አንድ ብር አለ እያለኝ ራሱ ሰው አንቺ ግን ጨላለሽ ሲለኝ እና አንቺ ምን በጣም ነው ያለኝ ነው የምላቸው። የለኝም ማለት ደስ አይልህም? በጭራሽ ነው ማለት አይ ፒስ ነው ማለት አለኝ ይላሉ ግን ላይኖረኝ ይችላል። ችግሩን መሰለሽ ቢኖረኝም ባይኖረኝም ምንም ያ ሰው የለኝም ብሎ ምንም አያደርግልኝም። ገባሻ? ያው ነው አለኝም ብትለው አለኝም ብሎ አይቀምኝም። ያው ስጠኝ ነው ሊል የሚችለው እሰጠዋለሁ። ለሻይ እሰጠዋለሁ። ቲክቶክ ላይ አሁን ማለት ሀብታም ነኝ ምናምን ብዬ ቪዲዮ ሰራው። በውስጥ የሚጻፍ ልመና ተወው ነው 200 ህፃናት አሳድጋለሁ ይላል። አንዱ እኔም ሊሆን ይችላል። ምን አቀንቶኝ ከሆነ ሻሪ ተይው የሚጻፍ እንትን ነው። ሀብታም ከሆንክ 10 ሺህ ብር ሀብታም ዝም ብሎ የሚሰጥ ነው የሚመስላቸው ሰው ታውቃለህ። ሀብታም ባይዘው ብር ዝም ብሎ አይሰጥም እንጂ አይ ይሰጣል። እንሰጣለን። ስማችን አታጥፉት ግን ኧረ ጭራሽ ነው መሰለኝ። ቢሰጥ ሀብታም አይሆንም ነበር። ካልሰጠ ሀብታም አይሆንም። ሲጀምር ስለሚሰጥ ነው ሀብታም የሚሆነው። ባይዘው ስለማይሰጥ ነው እንጂ ቁጥር ስለማይ አይደለም። ቢሰጥም አይጨርሰው ነው። ያንቺ መስጠት ማለት እስኪያልቅ መስጠት መስፈርቱ እሱ ነው። ያንቺ ማካፈል ነው። ማካፈል እኮ ልክ አለው ይሆናል። ልክ ብቻ ሳይሆን ምክንያት ኢትዮጵያ ውስጥ በየ5 ሜትሩ ለማኝ አለ። እና የሰው እንዴት ሀብታም ይሆናል? የሚሰጥ ቢሆን ነው። እና ለለመነው ሁሉ መስጠት አለበት ብለሽ ነው? እንደዛ ነው የሚሰማው ከሆነ በቀጣይኛው አመት ላይ እሱ ራሱ አብሮ ይለምናል ነው ቁጭ ብሎ ሌላ ቀመር የለውም። አብረሽን ለምኝ ነው ሽውው ብቻህን አይለፈልም። ብቻህን ይደብራል። ብቻህን ሀብታም ኮንከራል ብቻህን ሀብታም ኮን አይ ሀብታም ይሆን ሲል ብቻህን ወደ ሀብታሞቹ አካባቢ ሰፈር ትቀይራለህ። ገንዘብ በቃኝ አያውቅም። በስመ አብ አንተ አሁን ዳገቷ ስራ እየሰራች ትንሽ ነው የቀረ። ምኗ ዳገቷ አሁን ስራ ሰራች። አይ እንዴት ናችሁ? ሰላም ረበስማ እሺ እየሄድን ንገረን። አንዳንድ ታሪክ ከየት ነው? ከዚህ ቋንጣ የሆነ ሰውነት ላብ ከየት ይመጣል? አንተ መታጠፊያው ጋር ግማደ መስቀል ያረፈበት ሪል ነው። ግን ይሄ ታሪክ ወይስ አፈ ታሪክ? እውነት ነው። እዚህ ነበር። ኧረ እባክህ ይሄ ገዳም አሁን ጊሸን ከመሄዱ በፊት ማለት ነው። ጊሸን ከመሄዱ በፊት